የትምህርት ሚኒስቴር በዓለም አቀፍ ትምህርት ቤቶች ላይ ሊተገበር ባሰበው አዲስ መመሪያ ዙሪያ የተፈጠረውን አለመግባባት ለመፍታት የሁለትና የሶስት ዓመታት የሽግግር ጊዜ ሊሰጥ እንደሚችል ፍንጭ ሰጥቷል። ሚኒስቴሩ በቅርቡ ባወጣው መመሪያም ዓለም አቀፍ ትምህርት ቤቶች የሀገሪቱን ብሔራዊ ካሪኩለም ማለትም የታሪክ፣ የቋንቋና የዜግነት ትምህርቶችን እንዲያካትቱ እንዲሁም የተማሪዎቻቸው ስብጥር ቢያንስ 30% የውጭ ዜጎች እንዲሆኑ የሚያስገድድ ነው። ይሁን እንጂ እንደ ዋን ፕላኔት፣ ብሪቲሽ እና ካናዲያን ኢንተርናሽናል ያሉ ታዋቂ ትምህርት ቤቶች መመሪያው በአንድ ጊዜ ተግባራዊ መደረጉ ተማሪዎችና ወላጆች ላይ መስተጓጎል ይፈጥራል በሚል ተቃውሞ አቅርበው ነበር። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ከሚመለከታቸው አካላት ጋር ባለፈው ሳምንት ባደረጉት ውይይት መመሪያው የማይቀየር መሆኑን ቢገልጹም ትምህርት ቤቶቹ ራሳቸውን እንዲያዘጋጁ የሽግግር ጊዜ ሊፈቀድ እንደሚችል መናገራቸውን ምንጮች ተናግረዋል።